ከአረብ ሀገር ላይ መጣ ሰው ብሎ ለሚያስበው ሰው ጥሩ አመለካከት የለውም። ስለ አሜሪካ ስለ አውሮፓ በደንብ አውቃለሁ። በርቀት ወርብር የላቸው እየሩትኝ ነበር። ኩስስ ባለ ጎጆ ትንሽዬ ቤት ውስጥ ነው መኖር የምፈልገው፣ ከዛ በላይ አልፈልግም። በዚህ ደረጃ ማኔጅ ማድረግ እችላለሁ ወይ ብዬ ሳስብ አይመስለኝም። ቢያንስ 90% አረብ ሀገር የምትመጣ ሴት ያላት ህይወት ተመሳሳይ ነው። ሰላም ሰላም፣ እንዴት ናቸው? በዛሬ ቪዲዮ ይሄ ሁለተኛ ቪዲዮ ነው የሚሆነው። ይሄ ቪዲዮ ለብዙ ሰዎች ለወጣቶች ይጠቅማል ብዬ ነው ማስበው። በተለይ ደግሞ አረብ ሀገር ያላችሁ ሰዎች፣ ሴትም ልትሆኑ ይችላላችሁ፣ ወንድም ሊያነቃችሁ ይችላል ብዬ ነው ማስበው። ምክንያቱም ልክ አረብ ሀገር ሄደች ሴት ሲባል አስተሳሰባችን የሆነ አይምሯችን ላይ የሚመጣ ነገር አለ አይደል? ሁላችንም ሰዎች እንደዛ የሚያስቡት ዝም ብለው አይደለም፣ ከሚያዩት ነገር ነው። አንድ ሴት አረብ ሀገር ስትሄድ፣ አንድ ወንድ አረብ ሀገር ሲሄድ እዛ የሚሆኑት አለ፣ ከዛ መጥተው ደግሞ የሚደርስባቸው ነገር አለ፣ እዛ የሚደርስባቸው ነገሮች አሉ። በመጀመሪያ ብር ሊበሉ ይችላሉ፣ ለወንድ ብር ሊሰጡ ይችላሉ፣ ተታለው በፍቅር። ከዛ ደግሞ ቤተሰብ ብር ሊበላቸው ይችላል። ከዛ ደግሞ በቃ መጥተው ችግር ውስጥ ሊወድቁ ይችላሉ፣ እዛ የሰሩበት በቃ በረካ የለውም በተለያየ መንገድ ማለት ነው። አሁን አረብ ሀገር ውስጥ ያሉ ሰዎች በጣም ብዙ ናቸው። በተለያየ አረብ ሀገር ብትሄዱ፣ አንድ አረብ ሀገር ብቻ አይደለም ያለው፣ ብዙ አረብ ሀገሮች አሉ። በዛ ሁላ በጣም በሚሊዮን የሚቆጠሩ ኢትዮጵያኖች አሉ። ከዛ ሁላ ውስጥ በቁጥር ነው በቃ በጣም ትንሽ ፐርሰንቱ ነው ተሳክቶለት ትልቅ ደረጃ ላይ ያለው እንጂ አብዛኛውን ተመልሶ ችግር ውስጥ ነው የሚወርቀው። ተመልሶ የማይሆን ቦታ ውስጥ ነው የሚገኘው። ሰውም ለእነሱ ከአረብ ሀገር ላይ መጣ ሰው ብሎ ለሚያስበው ሰው ጥሩ አመለካከት የለውም። አንደኛ ሲመጡ ራሱ እንደ ድሮ አይታዩ። ምክንያቱም መጀመሪያ ሄደዋሉ አረብ ሀገር ለቤተሰብ ብር መላክ አስለምደዋሉ። መጥተው ሊቀላቀሉ ሲሉ እንደ ድሮ አያቸውም። መገለል ይደርስባቸዋል። አንድ ሁለት ደግሞ ሲመጡ ከአረብ ሀገር ልክ ሲመጡ ምን ያደርጋሉ? ያላቸውን ብር ያወጣሉ፣ ይጋብዛሉ ምናምን። በጣም የአረብ ሀገር ሴት በተለይ ደግ ናት አይደል? ትጋብዛለች ምናምን ነገር። ከዛ በኋላ ልክ ብሯ ሳይሆን ዞር ብሎ ሚያት የለም፣ ድጋሚ ችግር ውስጥ ትገባለች፣ ተመልሳ ትሄዳለች። እንደገና ደግሞ እዛ ብር ለምዶ መጥቶ የሚማር በጣም ጥቂት ሰው ነው። እኔ ምን ለማለት ፈልጌ ነው፣ እኔ ራሴ ሄጄ ነበረ በልጅነቴ። ታሪክን ኦልሬዲ ሚዲያ ላይ ሼር አድርጌያለሁ። ሄጄ ነበር። ከዛ እዛ ሄጄ በተለያየ እንትን ምንድን ነው በፕሮሰሶች፣ አሁን ለምሳሌ እኔ በፍሪ ቪዛ ነበር የሄድኩት። ከአንድ ስፖንሰር ወደ አንድ ስፖንሰር ብቻ እንትን ስል ምናምን ብዙም አልቆየም። 4 ዓመት ነው 8 ወር ምናምን ኖርማሊ አልሰራሁም። ግን ከአንዱ ወደዚህ እንደዚህ ሳደርግ ብቻ ግን ስፖንሰር ስቀይር እንዳለ ብሬን በስፖንሰር ነው የጨረስኩት። ከዛ በኋላ ኢትዮጵያ መጥቼ ተመልሼ ደግሞ ትምህርቴን የቀጠልኩት። ጎበዝ ተማሪ አልነበርኩም። ውጤቴ በጣም ትንሽ ነበር። 1.43 1.43 በጣም ዝቅተኛና ምንም አያስገባ። እንደውም ሰርተፊኬት ብቻ ነው የሚያስገባሽ፣ ዲፕሎማ ራሱ አያስገባሽም ተብዬ ነበር። ሲዮሲ የሚባል ፈተና ስለነበር እሱን እየተፈተንኩኝ ነው ገና ሰርተፊኬቱን ወደ ሌቭል 1 ከዛ ሌቭል 2 እያደረግኩኝ እስከ ሌቭል 4 ተምሬ ከዛ ዲፕሎማን ከያዝኩ በኋላ ዲግሪን በማርኬቲንግ ማኔጅመንት የተማርኩት። ዲፕሎማ ኖርማሊ በሆቴል ማኔጅመንት ነው የተማርኩት። ከዛ ዲግሪን ደግሞ በማርኬቲንግ ማኔጅመንት ተመርቄ ከዛ በኋላ ደግሞ ሪሞትሊ ኦንላይን ላይ አስ ማናጀር ሰርቻለሁ። ከዛ በኋላ ደግሞ ዩቱብ ቪዲዮ ጀመርኩኝ። ቪዲዮ የጀመርኩት በእንግሊዝኛ ነው። እንግሊዝኛ ቤዚክ እንግሊዝኛ ነው የማወራው። ፐርፌክት አይደለሁም፣ ግን ድፍረት ስላለኝ ቪዲዮ በእንግሊዝኛ መስራት ጀመርኩኝ። ኢንተርናሽናል ኮንተንት ክሬተር ሆንኩኝ ማለት ነው። ኢትዮጵያ ውስጥ ብዙም ኢንተርናሽናል ኮንተንት ክሬተር የለም፣ በጣም በቁጥር የሚቆጠር ነው። እኔ ደፍሬ ጀመርኩኝ። ከዛ በኋላ የተለያየ ሀገር ትራቭል ማድረግ ጀመርኩኝ። አሁን ብዙዎቻችሁ ምናልባት ጥያቄ ሊሆንባችሁ ይችላል። መጀመሪያ የጀመርኩት ሰፈር ላይ ነው። የተለያዩ ሰፈሮችን ማሳየት ጀመርኩኝ። ከዛ በኋላ ደግሞ ወደ ክፍለ ሀገር መሄድ ጀመርኩኝ። ወደ ክፍለ ሀገር ሲሄድ ያው ኮስት ገንዘብ ይጠይቃል። እዛ ለመሄድ ስራ ስለነበረኝ ሪሞትሊ ኦንላይን ላይ ስራ ስለምሰራ ስለነበር በሱ ነበር የሄድኩት። ከዛ ጅቡቲንም የሄድኩት 100 ሰብስክራይበር እያለ ሰብስክራይበሬ በጣም ገና ነበረ። እዛ ስሄድ በራሴ ገንዘብ ነው የሄድኩት። ከዛ በኋላ ግን በእንትን በባቡር ምናምን ብቻ ግን ድሬም ሀረርም ስለሄድኩኝ እንደዛ እያደረኩ ነው ስመጣ የመጣሁት። ሲሄድ ግን በፕሌን ነበር የሄድኩት። ከዛ በኋላ ያው መጀመሪያ ክፍለ ሀገር አክቹዋሊ ሳይከፈለኝ የሄድኩት ድሬና ሀረር ነው። ከዛ በኋላ ግን እንትን ነው ከውጭ ሀገር የሄድኩት ሶማሌላንድ፣ የተለያዩ አፍሪካ ሀገሮች ደግሞ ተጨማሪ ከዛ ኤዥያ ምናምን ሄጃለሁ። ከዛ የተለያዩ ኤክስፔሪንሶችን እንትን ብያለሁ። እዛ የተለያየ ቪዲዮ ሰርቻለሁ። አንዳንዶቻቸውን ግራ ሊገባችሁ ይችላል። እኔ ኢትዮጵያ ውስጥ ስሆን እንደውም ቪዲዮ ብዙም አይታየው። ምክንያቱም እኔ ትራቨል ሳደርግ ቪዲዮ ይታያል። ፖፑላር ብላችሁ ቪዲዮ ብነኩት ሌላ ሀገር ላይ ትራቨል ያደረኩበትን ቪዲዮ እንዴት እንደታየ ምናምን ማየት ትችላላችሁ። ትራቨል ሳደርግ ገንዘብ አገኛለሁ ማለት ነው። ምናልባት አሁን አረብ ሀገር ያላችሁ አረብ ሀገር ባትኖሩ አውሮፓም ልትሆኑ ትችላላችሁ። አውሮፓም ሆናችሁ እኮ ገንዘቡ ሊኖራችሁ ይችላል ማለት ገንዘብ ኖርማሊ እኔ ስለ አሜሪካ ስለ አውሮፓ በደንብ አውቃለሁ ስላችሁ ሄጄ አይደለም፣ ግን እኔ ስራ ኦንላይን ላይ ስሰራ ስራ የሚቀጥራቸው ሰዎች አሜሪካ ነገር የሚኖሩ ናቸው። ሲቪያቸውን ይልኩልኛል። ስለ አሜሪካ ሂስትሪ ምናምን አውቃለሁ፣ እንዴት እንደሚኖሩ አውቃለሁ። ምናልባት አሜሪካ የምትኖሩ ሰዎች ካላችሁ ኮመንት ላይ ዩ ካን ኮሬክት ሚ ላይክ እንደዚህ ትክክል አይደለሽ ምናምን ማለት ትችላላችሁ። እዛ
በቃ የሰሩበትን በሙሉ ነው ወደ ተመልሰው የሚከፍሉት። እዛ ያስወጧቸዋል፣ እዛ ይከፍሏቸዋል፣ እዛ ያስወጧቸዋል። እንደገና ረጅም ሰዓት መስራት አለባቸው ምናምን ነገር። ትራቭል የማድረጊያ እንደው ጊዜ ራሱ የላቸውም። ገንዘቡን እንኳን ቢያገኙት ጊዜ ራሱ የላቸውም። እንደገና ደግሞ አሜሪካ የሆነ ፓስፖርት የሌለው ሰው እንዳለ ታውቃላችሁ። ስለዚህ ኢትዮጵያ የሆነው ደግሞ እዛ ሲሄድ ኦፍኮርስ ያው ከሀገሩ ወጥቶ ስለሆነ የሚሰራው ጠንክሮ ይሰራል። የኛ ኢትዮጵያኖች ደግሞ በዚህ አንታማ በጥንካሬ ጠንክረን እንሰራለን። ረጅም ሰዓት የሚሰራሉ፣ ገንዘብ ያገኛሉ ምናምን። ግን ትራቭል የማድረጊያ ብዙም ጊዜ ላይኖራቸው ይችላል። እንደው በጣም ቻሉ ቢባል በአመት አንዴ ነው እንጂ በተከታታይ ሊሄዱ አይችሉም። እኔ ኖርማል የሄድኩት እንዴት መሰላችሁ? እንዲህ ጉራ ምናምን አይደለም። እኔ ያደረግኩት ነው። ገብታችሁ ፈቲ ቭሎግ 2 ላይ በትገቡ እንግሊዝኛ ላይ እና ፖፕላር ብትሉ የሄድኩበትን ኖርማሊ ወደ ውጭ ትራቭል ሳደርግ ይታያል ቪዲዮ እና ወደዛ ገብታችሁ ምናምን ማየት ትችላላችሁ፣ የሄድኩባቸውን ሀገራቶች ማለት ነው። የተለያየ ሀገር ተከታታይ እንደዚህ ነው የሄድኩት። አንዱ ሀገር ሄጄ አንዱ ሀገር ቀላል አይደለም። በነገራችን ላይ በጣም ከባድ ነው። በዛ ላይ የሄድኩባቸው ሀገሮች ለመጀመሪያ ጊዜ ነው። ምግባቸው የተለየ ነው፣ ካልቸራቸው የተለየ ነው። የሆነ ኢሚግሬሽን ላይ ያለው ሲስተም ለኢትዮጵያ የሚሰጡት አመለካከት በጣም ከባድ ነው። ኢትዮጵያዊ ፓስፖርት ይዛችሁ ትራቨል ማድረግ ማለት በጣም ከባድ ነው። ግን ያ የኔ የልጅነት ህልሜ ነበር። ምንም ሳይኖረኝ ቤት ውስጥ እንዴት ነው እንደዚህ በቃ በጣም የድሃ ልጅ ከመሆን የተነሳ ማለት ነው እንደዚህ አምባሻ ራሱ ማለት ነው እንደዚህ አንድ አምባሻ ተከፍሎ ምናምን ነበር የሚሰጠን እና በዛ ደረጃ በጣም የድሃ ልጅ ነኝ ልላችሁ ፈልጌ ነው። ግን የድሃ ልጅ ሆኜ የተወለድኩ ማለት የድሃ ልጅ ሆኜ መሞት አለብኝ ብዬ አላስብም። ስለዚህ ለዛ ነው በጣም ህይወትን በብዙ መንገድ ታገያለሁ፣ ራሴን ለመለወጥ ሞክሬያለሁ። በልጅነቴ ደግሞ በጣም አስቸጋሪ ሰው የሚባል ነበር፣ አስቸጋሪ ህፃን የሚባል ትምህርት ራሱ ከታላቅ ወንድሜ ጋር አስቸግሬ የገባሁት እና ትምህርት የጀመርኩበት ጊዜ ራሱ የኔ እድሜ አልነበረም እና እሱ አብረኝ የተማሩት እኔ ቁመቴ ረጅም ስለሆነ ኖርማሊ ታላቃቸው ነው የሚመስላቸው። ግን እኔ ግን የጀመርኩት ከታላቅ ወንድሜ ጋር ነው። የኔ እኩዮች ወደታች 3 ክፍል ከኔ ወደታች ናቸው። እኔ ስጀምር ጭራሽ አልጀመሩም ማለት ነው። ግን እኔ ከዛ ተምሬ ከታላቅ ወንድሜ ጋር እየተማርኩ የኔ እኩዮች የጀመሩት ትምህርት የአብሮ አደግ ጓደኞች ምናምን ስላሉ ሰፈር ውስጥ ወደታች 3 ዓመት ክፍል ነው የጀመሩት። እኔ ከወንድሜ ጓደኞች እኩዮች ጋር የተማርኩት ከታላቅ ወንድሜ ጋር ማለት ነው። በጣም አስቸጋሪ ልጅ ነበር። በቃ በጣም የሆነ ስላክ ራሱ ማለት ነው በጣም እንትን ከመሆኑ የተነሳ እንደማለት ታውቃላችሁ እቀበልና ለምሳሌ ትልቋ ሲልከኝ ወንድሜ ሲልከኝ ብሩን እቀበላቸውና ከወጣ በኋላ ማለት ራቅ ብዬ ሄድና ስማቸውን ጠርቼ አቤት ሲሉኝ ብሩን በርቀት ወርውሬላቸው እየሮጥኩኝ ነበር ላለመላክና በጣም በቃ አስቸጋሪ ልጅ ነበርኩኝ። ግን ያው እንደነገርኳቸው የድሃ ቤተሰብ ልጅ ነኝ። እንደዛ ሆኜ መቀጠል አልፈልግም። ግን አስተሳሰቤ ግን በጣም ብዙ አሪፍ ነበረ ማለት ትላልቅ ነገሮችን ነበር የምመኘው። አሁን ከጓደኞቼ ጋር ሆኜ ከአብሮ አደጎቼ ጋር አንድ ላይ ሆነን የምንመኛቸው ነገሮች አሉ። ስንጠያየቅ ምንድነው የምትፈልጊው ወደፊት ምንድነው የምትፈልጊው ምናምን ሲባል እኔ ሁሌ ትላልቅ ነገሮችን ነበር የምመኘው። እነሱ ደግሞ ትላልቅ ነገር አይመኙም ነበር እና በዛ ጊዜ ራሱ እናገራቸው ነበር። ለምን ትላልቅ ነገር ለምን እንደዚያ አትመኙም? ለምን ትንሽ ነገር ትመኛላችሁ? ላሉ ሰው አሁን ትላልቅም ሰው ሆኖ ሳየው አሁን ትልቅ ሆኜ ትላልቅ ሰዎችን ደግሞ ሳያቸው የሚመኙት ነገር በጣም ትንሽ ነው እና አንድ እንደውም ስም መጥቀስ አልፈልግም፣ ግን አብሬ እንደዚህ የተማርኩ ሰው ነው። ጾታውንም ባልገልጽ ጥሩ ነው። ወንድ አርቄ በቃ ዝም ብዬ ላውራ እና ትንሽ ነገር ተመኙ። በጣም ትንሽ ነገር ተመኝተው እኔ በጣም የደነገጥኩት እና ያ ነገር ብታምኑም ባታምኑም የፈለጉት ነገር አገኙት ብላችሁ ታምናላችሁ። ኩስስ ባለ ጎጆ ትንሽዬ ቤት ውስጥ ነው መኖር ፈልገው፣ ከዛ በላይ አልፈልግም። ሁሉም ደህና ነገር ሲመኝ ያ ሰው እንደዛ ነበር የተመኘው። ግን አይናችን እያየ ማለት ነው ትምህርቱን አቋርጦ እንትን አለ። እንደዚህ አይነት ህይወት ነው የገጠመው ሰው። አንዳንዴ በአፋችሁ መጥፎ ነገር ልታመጡ ይችላላችሁ። ፈጣሪ ይሰማል። ነገራችን ላይ ትልቅዬ ነገር ነው የምፈልገው ስትሉት ይሰጣችኋል። እኔ አሁን በዛ በትንሽ አቅሜ ህፃን ሆኜ ምንም ሳይኖረኝ በዓለምን መዞር እፈልጋለሁ ብያለሁ። አሁንም ዞሬ ጨርሻለሁ ለማለት ሳይሆን ቢያንስ ግን 10 ምናምን ሀገር አይቻለሁ። በነገራችን ላይ እኔ ከ9 ሀገር በላይ አይቻለሁ ብዬ ሳወራ በዩቱብ ገንዘብ ለማለት ፈልጌ ነው እንጂ ከዩቱብ ገንዘብ ውጭ ትራቭል አድርጌያለሁ። በነገራችን ላይ ያጠቀስኳቸው ሀገሮች በዩቱብ ስላሉ ነው እንጂ ያጠቀስኳቸው። ከዛ ውጭ ምንድነው ዱባይ፣ ታይላንድ፣ ማነው ሌላ ደግሞ ለዋስ ምናምን ሄጃለሁ እና ደግሞ ያው የሳውዲንም ከደመራችሁት እዛ ለስራ ቢሆንም እሱም አለ ማለት ነው። ግን ለቫኬሽን ዱባይ፣ ታይላንድ፣ ለዋስ ምናምን ሄጃለሁ። ከእነዛን እንደውም አልጠቀስኳቸውም እዛ ላይ ላችሁ ነው። እና ብዙ መሄድ የምፈልጋቸው አገሮች አሉ። ስቲል በጣም ማየት የምፈልገው አፍሪካ ሀገር ላይ ማየት ፈልጋለሁ። ከዛ በኋላ ደግሞ ካሪቢያን ባይ በጣም ደስ ይለኛል። ማየት አይቀርም። አውሮፓ፣ አሜሪካ ምናምን ኦፍኮርስ አያለው ማየት አይቀርም። ምንም እንኳን ካናዳ ላይ ለ5 ዓመት ባን ብደረግም ማየት የምፈልጋቸውን አገሮች እንደማይ በጣም እርግጠኛ ነኝ። በራሴ በጣም የምተማመነው በጣም ኮንፊደንስ ያለኝ፣ የኮንፊደንስ ችግር የለብኝም። በነገራችን ላይ ከድሮም ጀምሮ የኮንፊደንስ ችግር የለብኝም። በጣም ጎበዝ ነኝ። በዚህ በጣም ጎበዝ ነኝ። ያው በጣም ነው የምጥረው፣ እደክማለሁ። የሆነ ነገር ካሰብኩኝ ያንን ነገር ለማድረግ እሞክራለሁ። ግን አንዳንዴ የምመሰላችሁ በዛ ጊዜ አሁን ለምሳሌ በምደክምበት ጊዜ እንትን በምልበት ጊዜ ፈጣሪ እንደው የሚፈልገውን ነገር አላሰጥቶ ወይም ቢሆን ኖሮ በዚህ ደረጃ ማኔጅ ማድረግ እችላለሁ ወይ ብዬ ሳስብ አይመስለኝም። አሁን ላይ ሆኜ ሳስበው ማለት ነው ኦኬ ለካ አላህ አይሳሳትም ማለት ሁሉንም ነገር በምን ሰዓት መስጠት እንዳለበት ያውቃል። የሆነ ማቹርድ እስከምንሆን ድረስ ይጠብቃል። አንዳንዴ በጣም እንናዳለን። አሁን
በጣም የምፈልጋቸው ነገሮች ነበሩ ብዙ እና ትክክል ያልሆኑ ነገሮች ማለት ነው። አሁን ላይ ምን ሆኜ ነው አይነት ነገር እና ደግሞ ስህተቴ አሁን ከቆየ በኋላ የሚታወቀኝ ብዙ ነገሮች አሉ እና ደግሞ በእውነት በዛ ሰዓት ላይ ደግሞ ገንዘብ ቢሰጠኝ ማቾርድ አልነበርኩም። የሆነ እንትን ልል እችላለሁ ወጥቼ እንዴት ነው ያን ገንዘብ ለመጥፎ ነገር ልጠቀምበት እችላለሁ። ለመጥፎ ነገር ስላችሁ ልመጻደቅበት እችላለሁ ወይ ደግሞ ከኔ በታች ያሉትን ምስኪኖች እኔ ድሃ ሆኜ እንኳን ከዛ አግኝቼው ከዛ በኋላ ልረዳ አልችልም እና ደግሞ የሆነ እንዴት ነው በቃ ጥሩ አመለካከት አይኖረኝም ለሌላው። እኔ ገንዘብ ስላለኝ የበላይነት ስሜት ምናምን የሚሰማኝ ይመስለኛል እኔ ሳስበው ዝም ብዬ በዛ ጊዜ ገንዘብ ሰጥቶኝ ቢሆን ኖሮ ማለት ነው። አሁን ገንዘብ ተሰጠኝ ሀብታም ነኝ ሚሊዮነር ነኝ ማለቴ ሳይሆን በአሁን ሰዓት ግን ሲሰጠኝ እኔ በጣም ማቹርድ ነኝ። ሰዎችን እንዴት ማናገር እንዳለብኝ ሁሉም አመለካከቴ ምናምን ተለውጧል። አሁን በፊት የነበረችው ፈቲ እና አሁን ያለችው ፈቲ በጣም የተለያየ ነን አሁን ማለት ነው። ስታዩ ምናልባት ብዙ ጊዜ ኮመንት ላይ ፌስቡክ ላይ እና ቲክቶክ ላይ የምታውቁ ከሆነ በተለይ ፌስቡክ ላይ እና ቲክቶክ ላይ ተመሳሳይ ቪዲዮ እንትን ስለማድረግ በጣም ረጋ ትንሽ ደስ ይላል ምናምን ሊሉኝ ሰዎች፣ በፊት ግን እንደዛ አልነበርኩም። በቃ በፊት እንደዛ አልነበርኩም። ምንም በቃ እንዴት አድርጌ ልንገራችሁ? በጣም እኔ ራሱ ሳስበው ምን አይነት ሰው ነበርኩኝ ግን ምናምን ላለው ግን ያው ያለፈ ታሪክ ስለሆነ እኔ አሁን ግን ራሴን ለውጫለሁ። ራሴ ላይ በጣም ሰርቻለሁ። ራስ ላይ መስራት በጣም አስተዋጽኦ ያደርጋል። ወደፊታችሁ ህይወት በጣም አስተዋጽኦ ያደርጋል። መጀመሪያ አይምሯችሁ ላይ ምን አይነት ሰው ናችሁ? ከዛ ደግሞ እናንተ ላይ እንዳይደረግ የምትፈልጉትን ነገር ሌላ ሰው ላይ ታደርጋላችሁ አታደርጉም? ለፈጣሪያችሁ ምን ያህል ቅርብ ናችሁ? ዱዓ ታደርጋላችሁ? እኔ አሁን አንዳንድ ሰዎች የመጣችሁ ስለ ሃይማኖት በጣም እንደምትሉ ሰዎች አላችሁ። እኔ ስለ ሰው ምን አለኝ ምን አላለኝ እኔ ስለ ሰው ብዬ ምንም አልኖርም። ለራሴ ብዬ ነው የምኖረው። ግን ያው አንዳንዴ አለ አይደለም እኔ እንትን ነኝ አላልኩም። አነስች ጋር ስወጣ እኔ ሃይማኖተኛ ነኝ ፐርፌክት ነኝ ምናምን የሃይማኖት አስተማሪ ነኝ አላልኩም። ስለዚህ ስለ ሃይማኖት ምናምን እንትን አትበሉኝ። እኔ በቻልኩት አቅም የራሴን እኔ በፊት የነበርኩበትን ብነግራችሁ በጣም አሁን እንደው በጣም ተለውጠሻል ነው የምትሉት። በፊት እኔ ፀጉሬንም እለቃለሁ። እንደውም ቪዲዮ ላይ ራሱ ፈቲ ቭሎግ ላይ ራሱ ብታዩ ይሄ ግማሽ ፀጉሬ ምናምን ይታያል። የምለብሰው አለባበስ ምናምን ብቻ ግን እንደዚህ አልነበርኩም። አሁን በጣም ራሴን ቀስ በቀስ እያደረኩ እየለወጥኩ ነው በጣም። ያ የኔ እንትን ነው ፐርሰናል ነው። የኔ ነገር ለእኔ ተውልኝ። በእኔ ኃጢአት እኔ ነኝ እንጂ የምጠይቀው ባለብስ ባላረግ ሻርፕ ፀጉሬን ለቄ ሄድ ሱሪ ባረግ ምን ባረግ በእኔ ኃጢአት እኔ ነው የምጠይቀው እንጂ እናንተ አትጠይቁም። አንዳንዴ ስማርት ነው መሆን ያለባቸው። አንድ ሰው ጥሩ ነገር እያስተላለፈላችሁ ያን ጥሩ ነገር መውሰድ ያለባችሁ እንጂ መጥፎ ነገር እየወሰዳችሁ እንትን ማድረግ የለባችሁም። በነገራችን ላይ እኔ ምንም አይመስለኝም። አሁን ስለሱ አይደለም የመጣሁት። ግን እኔ እያልኩ ያለሁት እኔ ማለት እኔ ብቻ ነኝ ማለት አልፈልግም። ብዙ ሰዎች ይኖራሉ ሜይ ቢ ያልወጡ እንደዚህ ወጥተው ያላወሩ ሊኖሩ ይችላሉ። ግን አብዛኛውን ፐርሰንት እኔ 100% ሹር ሆኜ የምናገረው ቢያንስ 90% አረብ ሀገር የምትመጣ ሴት ያላት ህይወት ተመሳሳይ ነው። ለምንድን ነው እንደዛ የሚሆነው? እኔ እያልኩ ያለሁት ያንን ነገር ለውጡ። እነሱ አረብ ሀገር ያለውን ተውት። እዚህ አዲስ አበባ ያላችሁ የትም ክፍለ ሀገር ያላችሁ ህይወታችሁን ለውጡ። መለወጥ ባለባችሁ መንገድ ለውጡ። ትንሽን ብር ይዛችሁ እንዴት መስራት እንዳለባችሁ አይዲያ እየሰጧችሁ ነው። ለ5000 ማለት በአሁኑ ሰዓት ጫማ ወይ ደግሞ አንድ ልብስ መግዣ ነው አይደል? በዛ እንኳን እንዴት ቢዝነስ መስራት እንዳለባችሁ በ10,000 በ15,000 እንዴት ቢዝነስ መስራት እንዳለባችሁ እየተናገርኩኝ ነው። አንዳንድ ሰዎች 100,000 ምናምን 200,000 ይዛችሁ እንዴት መስራት እንዳለባችሁ ግራ ሊገባችሁ ይችላል። ምንም ችግር የለውም። ግራ ከገባችሁ የሰሯቸው ቪዲዮዎች አሉ እየገባችሁ እዩና አይዲያ ታገኛላችሁ። እንዴት መስራት እንዳለባችሁ ምን ማድረግ እንዳለባችሁ እዚህ ቪዲዮ ላይም በረጅሙ እሰራላችኋለሁ። ኮሜንት ላይ የምትፈልጉትን ነገር አስቀምጡልኝ። እንደገና ተስፋ የምትቆርጡ ሰዎች ተስፋ አትቁረጡ። ይሄ ዛሬ ተስፋ የቆረጣችሁበት ቀን ያልፍና ነገ የሆነ ብሩህ ተስፋ ይሆናል። ነገ ያንን ማለት ነው እንኳንም አለፍኩ ትላላችሁ። አንዳንዴ ማለት በጣም ተስፋ መቁረጥ ሲበዛ ራስ ወደ ማጥፋት ይኬዳል። እሱ ደግሞ ጥሩ አይደለም። የምትጎዱት ራሳችሁ ነው። ስለዚህ ዛሬ ላይ ያላገኛችሁት ነገር የተቸገራችሁት ነገር ነገ እንደምታገኙ በጣም እርግጠኛ ሁኑ። ከእናንተ የሚጠበቀው ምንድን ነው? አንደኛ በቃ ራሳችሁን ማዳመጥ፣ ከራሳችሁ ጋር ማውራት። ምንድን ነው የምፈልገው እና ትናንሽ ነገር ያለመመኘት፣ ትላልቅ ነገር መመኘት። ከዚያ ያንን የምትመኙት ነገር እንዴት ማግኘት እንዳለባችሁ መጣል። እኔ አታሷሹኝና ምን መሆን ነው የምትፈልጊው? ሚሊዮነር መሆን የምትፈልጊ ብላችሁ ብጠይቅም ሚሊዮነር መሆን አልፈልግም። እኔ መሆን የምፈልገው ቢሊዮነር ነው። ደግሞ እንደመሆን በጣም እርግጠኛ ነኝ። ምክንያቱም በራሴ መተማመን አለኝ እና በጣም ደግሞ እየሰራው ነው። ጠንካራ ሴት ነኝ። ስለዚህ ሚሊዮነር ሳይሆን ቢሊዮነር ነው የምፈልገው። እናንተ ደግሞ ምን እንደምትፈልጉ ኮሜንት ላይ ንገሩኝ። ይሄ ሁለተኛ ቪዲዮ ነው። ብዙ አላብዛባችሁ፣ ግን ኮሜንት ላይ እንደሰራላችሁ የምትፈልጉትን ነገር ጠይቁኝ። ኦልሬዲ ነግራችኋለሁ። እወዳችኋለሁ። ለዛሬ ባይ